በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 9 ቀን 2017 ኦሪት ዘፍጥረት ምዕራፍ 7 እግዚአብሔር አምላክም ኖኅን አለው፣ አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ። በዚህ ትውልድ በፊቴ ጻድቅ ሆነህ አይቻለሁና ከንጹሕ እንስሳ ሁሉ ሰባት እንስት፣ ንጹሕ ካልሆነ እንስሳ ሁለት ተባትና እንስት፣ ከንጹሕ የሰማይ ወፍ ደግሞ ሰባት እንስት፣ ንጹሕ ካልሆነ የሰማይ ወፍም ሁለት ተባትና እንስት እያደረግ በምድር ላይ ለምግብና ለዘር ይቀር ዘንድ ለአንተ ትወስዳለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርኩትን ፍጥረት ሁሉ ከምድሩ ላይ አጠፋለሁና። ኖኅም እግዚአብሔር አምላክ ያዘዘውን ሁሉ አደረገ። ኖኅም የጥፋት ውሃ ምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረ። ኖኅም ስለ ጥፋት ውሃ ልጆቹን ልጆቹን ሚስቶች ይዞ ወደ መርከብ ገባ። ከንጹሐን ወፎች፣ ንጹሐን ካልሆኑ ወፎች፣ ከንጹሕ እንስሳ፣ ንጹሕም ካልሆነ እንስሳ ምድር ላይ ከሚንቀሳቀስ ሁሉ እግዚአብሔር ኖኅን እንዳዘዘው ሁለት ተባትና እንስት እየሆኑ ወደ መርከብ ውስጥ ገቡ። ከ7 ቀን በኋላም የጥፋት ውሃ በምድር ላይ ሆነ። በኖኅ ዕድሜ በ6ኛው መቶ ዓመት በሁለተኛው ወር ከወሩም በ17ኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶችም ተከፈቱ። ዝናቡም 40 ቀንና 40 ሌሊት ምድር ላይ ሆነ። በዚያም ቀን ኖኅ ወደ መርከብ ገባ። የኖኅ ልጆችም ሴም፣ ካም፣ ያፌትና የኖኅ ሚስት የ3 ልጆች ሚስቶች ከእርሱ ጋር ገቡ። አራዊቱም ሁሉ በየወገናቸው፣ እንስሳት ሁሉ በየወገናቸው፣ ምድር ላይ የሚንቀሳቀሱ ተንቀሳቃሾች በየወገናቸው፣ ወፎች ሁሉ በየወገናቸው፣ የሚበሩ ወፎችም ሁሉ፣ ሥጋ ያላቸው ሕያዋን ሁሉ ሁለት እየሆኑ ወደ ኖኅ መርከብ ውስጥ ገቡ። ሥጋ ካለው ሁሉ የገቡትም ተባትና እንስት እግዚአብሔር ኖኅን እንዳዘዘው ገቡ። እግዚአብሔር አምላክም መርከቧን በስተ ውጭ ዘጋት። የጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ነበረ። ውሃውም በዛ፣ መርከቢቱንም አነሳ፣ ከምድርም ወደ ላይ ከፍ አለች። ውሃውም አሸነፈ፣ በምድር ላይም እጅግ በዛ። መርከቢቱ በውሃ ላይ ተንሳፈፈች፣ ውሃም በምድር ላይ እጅግ በጣም አሸነፈ። ከሰማይ በታች ያሉ ረጃጅም ተራሮችን ሁሉ ሸፈነ። ውሃው ወደ ላይ 15 ክንድ ከፍ አለ፣ ረጃጅም ተራሮች ሸፈነ። በምድር ላይ ሥጋ ያለው የሚንቀሳቀሰው ሁሉ፣ ወፍም፣ እንስሳም፣ አራዊትም፣ በምድር ላይ የሚርመሰመሰው ተንቀሳቃሹም ሁሉ፣ ሰው ሁሉ ጠፋ። የሕይወት እስትንፋስ ያለው ሁሉ፣ በየብስም ያለው ሁሉ ሞተ። በምድር ላይ የነበረው ሁሉ ከሰው ጀምሮ እስከ እንስሳ እስከሚርመሰመሰውም ሁሉ ድረስ እስከ ሰማይ ወፍም ድረስ ተደመሰሰ፣ ከምድር ተደመሰሱ። ኖኅም አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ውሃውም 150 ቀን በምድር ላይ ሞላ። ማቴዎስ ወንጌል ምዕራፍ 7 እንዳይፈረድባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረድባችኋልና፣ በምትሰፍሩበትም መስፈሪያ ይሰፈርባችኋልና። በወንድም ዓይን ያለውን ጉድፍ ለምን ታያለህ? በአንተ ዓይን ያለው ምሰሶ ግን ለምን አታስተውልም? ወንድምህም በዓይንህ ያለውን ጉድፍ ታውጣልህ ተወኝ እንዴት ትለዋለህ? እነሆም በአንተ ዓይን ምሰሶ አለ። አንተ ግብዝ፣ አስቀድመህ በአንተ ያለውን ምሰሶ አውጣ። ከዚያ በኋላ በወንድም ዓይን ያለውን ጉድፍ ለማውጣት አጥርተህ ታያለህ። በእግራቸው እንዳይረግጡ ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ። ዕንቋችሁም በእሪያዎቹ ፊት አታኑሩ። ለምኑ ይሰጣችሁማል፣ ፈልጉ ታገኛላችሁም፣ ደጅ ምቱ ይከፈትላችሁማል። የሚለውን ሁሉ ይቀበላልና የሚፈልግም ያገኛልና፣ ደጅ ለሚመታም ይከፈትለታልና። ከእናንተ ልጁ ዳቦ ቢለምን ድንጋይ የሚሰጠው ሰው ማን ነው? ወይስ ዓሣ ቢለምነው እባብ ይሰጠዋልን? እንግዲህ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለ አባታችሁ ለሚያምኑት መልካሙን ነገር እንዴት አብልጦ ይሰጣቸው ይሆን? ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ እንዲሁ አድርጉላቸው፣ ኦሪትም ነቢያትም የሚያዙት ይህን ነውና። በጠባቢቱ በር ግቡ፣ ወደ ጥፋት የምትወስድ ሰፊ በር ሰፊ መንገድም አለችና ወደ እርሷ የሚገቡ ብዙዎች ናቸው። ወደ ሕይወት የምትወስደው በር እጅግ ጠባብ፣ መንገዷም ቀጭን ናትና የሚገቡባትም ጥቂቶች ናቸው። የበግ ለምድ ለብሰው ወደ እናንተ ከሚመጡ
ከሐሰተኞች ነቢያት ተጠንቀቁ፣ በውስጣቸው ግን ነጣቂዎች ተኩላዎች ናቸው። ከፍሬያቸው ታውቋቸዋላችሁ። እሾህ ወይን ከአሜከላ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬን ያፈራል፣ ክፉ ዛፍም ክፉ ፍሬን ያፈራል። መልካምም ዛፍ ክፉ ፍሬን ማፍራት፣ ክፉ ዛፍም መልካምን ፍሬን ማፍራት አይችልም። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እንግዲህ ከፍሬያቸው ታውቋቸዋላችሁ። በሰማያት ያለው የአባቴን ፈቃድ የሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። በዚያች ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህ ብዙ ታምራትን አላደረግንም? ይሉኛል። ያን ጊዜ ከቶ አላውቃችሁም፣ ዓመፃን የምታደርጉ ሁላችሁ ከእኔ ራቁ እላችኋለሁ። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ብልህ ሰውን ይመስላል። ዝናብም ዘነበ፣ ጎርፍም ጎረፈ፣ ንፋስም ነፈሰ፣ ያን ቤት ገፉት፣ ነገር ግን አልወደቀም፣ በዓለት ላይ ተመስርቶአልና። ይህንም ቃሌን ሰምቶ የማያደርገው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰው ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ንፋስም ነፈሰ፣ ያን ቤት ገፉት፣ ወደቀም፣ አወዳደቁም ታላቅ ሆነ። ጌታችንም ኢየሱስን ይህን ነገር በፈጸመ ጊዜ ሕዝቡን በትምህርቱ ተደነቁ። እንደ ጻፎቻቸው ሳይሆን እንደ ባለሥልጣን ያስተምራቸው ነበርና። ስንክሳር ሰኔ 9 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 9 በዚህች ዕለት የታላቁ ነቢይ ሳሙኤል የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባቱ ሕልቃና ይባላል። እናቱም ስሟ ሐና ነው። እርሷም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐናም መካን ነበረች። ክብር ይግባውና ወደ እግዚአብሔር እያለቀሰች ያዘውትራ ስለማለደች ይህን የተባረከ ልጅ ሰጣት። በቤቷም 3 ዓመት አሳደገችው። ከዚህ በኋላ ገና ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊም በመላላክ የሚያገለግል ሆነ። የካህኑ ኤሊ ልጆች ግን ክፉዎች ነበሩ፣ እግዚአብሔር አይፈሩም ነበር። በቅዱስ መሥዋዕቱም ላይ በደሉ። ይህ የሕፃን ሳሙኤል ግን በኤሊ ፊት እግዚአብሔር ሲያገለግል ኖረ። በእነዚያ ወራቶችም ቃለ እግዚአብሔር ውድ ነበር፣ የሚታይ ራእይም አልነበረም። ከዚህ በኋላ በአንዲት ሌሊት እንዲህ ሆነ። ኤሊ በመኝታው ተኝቶ ሳለ ዓይኖቹ መፍዘዝ ጀምረው ነበር፣ ማየትም አይችልም ነበር። የእግዚአብሔር መብራት አብርቶ ለማሳደር ገና አላዘጋጁም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔር ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እነሆም እኔ ያለሁ አለ። ወደ ኤሊም ፈጥኖ ሄደ። ስለ ጠራኸኝ እነሆ እኔ መጣሁ አለው። ኤሊም አልጠራሁም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔር ዳግመኛ ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። ሳሙኤል ተነስቶ ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም አልጠራሁም፣ ተመልሰህ ተኛ አለው። ሳሙኤል ከዚህ አስቀድሞ እግዚአብሔር በራእይ ገና አላወቀም ነበረ፣ ቃሉ እግዚአብሔርንም አልተገለጠለትም ነበር። ዳግመኛም እግዚአብሔር ሳሙኤልን 3ኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለ። ኤሊም ያንን ልጅ እግዚአብሔር እንደ ጠራው አሰበ። ልጄ ተመልሰህ ተኛ፣ የሚጠራ ካለ እኔ ባሪያ እሰማለሁ፣ ጌታዬ ተናገር በለው አለ። ሳሙኤልም ሄዶ በመኝታው ተኛ። እግዚአብሔር መጥቶ እንደ መጀመሪያው በፊቱ ቆሞ ጠራው። ሳሙኤል እኔ ባሪያ እሰማለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማ ሁሉ ሁለቱን ጆሮቹን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገርኩት ቃሌን አደርጋለሁ። በዚያች ቀን በኤሊና በወገኑ ላይ የተናገርኩት ሁሉ አጸናለሁ፣ እጀምራለሁ፣ ፈጽማለሁ። ልጆቹ የእግዚአብሔርን ቃል አቃለዋልና እርሱም አልገሰጻቸውና በልጆቹ ኃጢአት እኔ ወገኑን ለዘላለም እንደምበቀለው ነገርኩት። ስለዚህ ነገር ዕጣንም ቢሆን መሥዋዕትም ቢሆን የኤሊ የወገኑ ኃጢአት እስከ ዘላለሙ ድረስ እንዳይሰረይ ራሴ እንዲህ ብዬ ማልኩ። በኤሊ ወገኖችና ልጆች ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህ በኋላ የቄስ ልጅ ሳኦልን ቀብቶ በእስራኤል ልጆች ያነግሠው ዘንድ እግዚአብሔር ሳሙኤልን አዘዘው። እንዲያነግሥላቸውም ለምነዋልና። ሳኦልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የእሴይ ልጅ ዳዊትን ይቀባው ዘንድ ይህን ነቢይ ሳሙኤል ዳግመኛ አዘዘው። ይህ ነቢይ ሳሙኤል በሕይወት በኖርበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም
በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ቅዱስ ሉኪያኖስ ከሌሎች 4 ሰማዕታት ጋር ሰማዕት ሆነ። ይህ ቅዱስ አስቀድሞ የጣዖት ካህን የነበረ፣ የሰማዕታትንም መከራቸውን በእሳት ሲያቃጥሏቸውና ሕዋሳታቸውን ሲቆራርጧቸው፣ ሲሰቅሏቸው፣ በእሳት ምድጃ ውስጥም ሲጥሏቸው ምን ጉዳት እንዳልደረሰባቸው ባየ ጊዜ ከዚህ ሥራ የተነሣ አደነቀ። ክብር ይግባውና በጌታችን አመነ። ያገለግላቸው የነበሩ ጣዖታት እሳት ሲጥሏቸው ፈጥነው ይቃጠላሉ እንጂ ይህን ሥራ ሊሰሩ እንደማይችሉ ተረድቷል። ዳግመኛ እንዲህ አለ፣ ይህን ድንቅ ሥራ የሚሠራ አምላክ በእውነት እርሱ አምላክ ነው። ከዚህ በኋላ በንጉሥ ፊት እኔስ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጥ ጮኾ ተናገረ። ንጉሥም ወደ እርሱ አቅርቦ ጣዖት ማምለክን እንዳይተው መከረው። ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት። እርሱ ግን አልሰማውም፣ ስቃዩንም አልፈራም። ከዚህ በኋላ ንጉሥ ጽኑ ስቃይን ሊያሰቃየው ጀመረ። ዘቀዘቀው፣ እንዲሰቅሉት መንጋጋውንም በድንጋይ እንዲሰብሩት፣ ታላቅ ግርፋትም እንዲገርፉት አዘዘ። ከዚህ በኋላም 4 ክርስቲያን እስረኞች ቀረቡና ከእርሱ ጋር አቆሟቸው። ንጉሥም ለአማልክት እጠኑ፣ ይህ ካልሆነ ግን ታላቅ ስቃይን አሰቃያቸዋል አላቸው። እነርሱም ለሰተልቱ አልታዘዙለትም። በላያቸውም ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜ ዝናብ ዘነበ፣ እሳቱም አጠፋው። ቅዱስ ሉኪያኖስ ግን እንደ አምላክ ሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉት አዘዘ። በረጃጅም ችንካሮችም ሥጋውን ሁሉ ቸነከሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያ 4 ሰዎችም ራሳቸውን በሰይፍ እንዲቆረጡ አዘዘ። ቆረጧቸው። የሰማዕትነት አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። መዝሙረ ዳዊት የሰኞ ምዕራፍ 2 አሕዛብ ለምን ዶለቱ? ወገኖችስ ለምን ከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ በአንድነት ተሰበሰቡ። ማሰሪያቸውን ከእኛ እንበጥስ፣ ቀንበራቸውን በእኛ ላይ እንጣል። በሰማይ የሚኖር እሱ ይስቅባቸዋል፣ እግዚአብሔርም ይሳለቅባቸዋል። በዚያ ጊዜ በቁጣው ይናገራቸዋል፣ በመዓቱ ያውካቸዋል። እኔ ግን በእነሱ ላይ ንጉሥ ሆኜ ተሾምኩ። የተቀደሰው ተራራ በጽዮን ላይ እግዚአብሔርን ትእዛዝ እናገር ዘንድ እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔም ዛሬ ወለድኩ። ለምነኛ፣ አሕዛብን ለርስት፣ የምድራቻ ለግዛት እሰጥሃለሁ። በብረት በር ትጠብቃቸዋለህ፣ እንደ ሸክላ ሰሊቃ ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችም ተገሠጹ። ለእግዚአብሔር ፍርሃት ተገዙ፣ በረዓድም ደስ ይበላችሁ፣ ጥበብን አጽኗት። እግዚአብሔር እንዳይቆጣ እናንተ ከጽድቅ መንገድ እንዳትጠፉ፣ ቁጣው ፈጥና በነደደች ጊዜ በእሱ የታመኑ ሁሉ ብፁዓን ናቸው። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ለዘላለሙ አሜን።